እህቴ ዛሬ ደግሞ እንዴት ነው ያማረብሽ? ምን አዲስ ልብስ ለብሼ ነው አምሮብሻል የምትለኝ? ሁሌ ልብስ አይደል እንደምለብሰው? ቢሆንም የኔ እህት ሁሌም ቆንጆ ናት። እኔ አሁንስ ምርርም ያለኝ አንድ አመት ሙሉ ተመሳሳይ ልብስ መቼ ነው እኔ ከጓደኞቼ እኩል መሆነው? የኔ ስራ እንደምታውቂው ነው። በቀን 300 ብር ራሱ ማልሰራበት ጊዜ አለ። ግን በዚህ ወር እቁብ ስለሚወጣልኝ ይገዛልሻል። እና ሄደ አንቺን ያኑር ወይስ ላንቺ ልብስ ግን ምጭብጣም ነው የሰለቸኝ። አንቺ ቆይ ቤተሰብ የለሽም እንዴ ነው የሚሉኝ? ታያቸው ነገር እውነታቸውን ነው። አትስሚያቸው። ሲጀመር ከእንደዚህ አይነት ሰው መራቅ ነው የሚሻለው ወገን። ከእንደዚህ አይነት ሰው ጋር እየተገናኘን ነው ህይወታችን በስርዓቱ መምራት ያቃተን። አይጠቅሙም። የበታችነትን እየነገሩሽ መቼም ምን አማራጭ ለዚህ ጓደኛ አይደሉም። እህቴ እንደዚህ ያዘነች ያየው ዝም ብዬ ባጃጅ አለ። ቆይ ለምን ያንጎ አሰራ? ያንጎ እንደውም አንቺን ያማረብሽ በተለመደው ዩኒፎርሟ መጣች። ጓደኝነቷን ወይስ ለአለባበሷ አልፈልግም። አንቺ ልጅ የተከበረ ቦታ ነው የምንሄደው ያልኩሽ ዛሬም ይሄን ልብስ ለብሰሽ መጣሽ? ይኸውልህ በእለት ከምታገኘው ገንዘብ በተጨማሪ ያንጎ ስትሰራ ያንጎ ፕሮን በመጠቀም በቀን 1900 ብር ቦነስ ታገኛለህ። የምርህን ነው? ንቅሳት ነው አታውልቂ ብለውሻል? ለምን አትረዱኝም? ሌላ ልብስ መገዛበት አቅም የለኝም። ካላችሁ እናንተ አትገዙላት። ጓደኛ ከሆናችሁ የሆነት የምር ጓደኛ ከሆናችሁ በማውረድ በአካል መሄድ ሳይጠበቅብህ እዚሁ በስልክ መመዝገብ ትችላለህ። ይቅርታ ካንቺ ጋር ያየን ሰው ሁሉ እንዳንቺ እየመሰል ነው እየናቀን። ስለዚህ ማውባ ከዚህ በኋላ ባንገናኝ ጥሩ ነው። እንሂድ ውዴ። እውነት ግን እንደዚህ አይነት ጓደኛ አለ ሰዎች እነዚህ ጓደኛ አይደሉ። አብራሻቸውም የነበርሽ ዝም ብለሽ ነው። እህቴ መጣሽ? ምን ያደርግሽ ይሄ ልጅ ላንቺ ብሎ ብዙ ነገር እየሆነ ነው። ወንድሜ ይሄ ልብስ ለኔ ነው የገዛኸው? የኔ ነው? አዎ እኮ። አይ ወንድሜ ግን እኮ በጣም ውድ ነው። ብር ኬት አምጥተህ ነው የገዛኸው? ያንጎ ሰርቼ እኮ ነው። ሐዋሳ ውስጥ ያንጎ ጀመረ? ወይኔ በጣም ደስ